አቤልን ወኮነ አቤል ኖላዊ አባግ ይለዋል። በግ ጠባቂ ነበረ። እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል ብሎ ከሚጠብቃቸው በጎች መካከል ቀንዱ ያልከረከረውን፣ ጸጉሩ ያላረረውን፣ ጥፍሩ ያልዘረዘረውን አርዶ አወራርዶ በንጹሕ ሕሊና አቀረበ። አሁን አቤልን እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል ማለት አባቱ ነግሮት መምህር አስተምሮት ከመጽሐፍት አግኝቶት አይደለም። አበቦች ከባህሪያቸው እንዲያብቡ እሱም በሕገ ጠባይ ተመራምሮ አውቆ ከራሱ አንቅቶ ነው። አቤልሳ አስረጸ ጽድቀ እምነፍሱ እንዲል ወነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ ይላል። እግዚአብሔር የልቡን ቅንነት የመስዋዕቱን ደግነት አይቶ በብሩህ ገጽ መስዋዕቱን ተቀብሎለታል። ቃየልን ወኮነ ቃየል መስተገብረ ምድር ይለዋል። የተዘራውን የሚሰበስብ ገበሬ ነው። መቼስ እግዚአብሔር አይበላውም ለኛ ብሎ ነው እንጂ ቢቀበለው ይቀበለው፣ ባይቀበለው የራሴን እህት ማነስቶኝ ብሎ ውርጭ የበላውን ዋግ የመታውን ስንዴውን ከንክርዳድ ሳይለይ ሰብስቦ በግዴለሽነት አቀረበ። ወይነጸረ እግዚአብሔር ላይለ ቃየል ወላይለ መስዋዕቱ ይላል። የልቡን ጠማምነት የመስዋዕቱን ክፋት አይቶ ሳይቀበልለት ቀረ። ቁራ መጥቶ በተነበት። በዚህ አዝኖ ተክዞ ሳለ ሰይጣን መጥቶ ኦ አዛል ምንት ያቴክዘከ እንዳንተ ያለ አርበኛ ኃይለኛ ምን ያሳዝነዋል አለው። እግዚአብሔር ቢያደላ በኔ አባቴ አዳም ቢያደላ በኔ ምን ላድርግ እንደምን አላዝን አለው። የእግዚአብሔርን ነገር ተወው የአባትን ነገር ቆይ አሳይሃለሁ ብሎ ለምን አትገለውም አለው። መግደል ምንድነው አለው። ወሬው ይወራል እንጂ ከዚያ በፊት ተደርጎ ያውቅም ነበርና ቆይ ላሳይህ ብሎ አንዱ ሰይጣን በቁራ ተመስሎ ሄዶ የሰበሰበውን በተነበት። አንዱ ሰይጣን በሰው ተመስሎ ደንጊያ አንስቶ አናቱን አለው። የሞተ መሰለው። ለካ ሞትም አለ ብሏል። አንዱ ሰይጣን በቁራ ተመስሎ የሰበሰበውን በተነበት። አንዱ ሰይጣን በሰው ተመስሎ ደንጊያ አንስቶ እንካ በዚህ በለው አለው። ተቀብሎ ቢወረውር ራሱን አለው የሞተ መሰለው። ለካ ይህም አለ ብሏል። ከዚህም በኋላ ናሁ የንሁር ለሐውጾተ ተክል ወንድሜ ና ተክሉን ጎብኝተን እሸቱን በልተን አየሩን ተናፍሰን እንምጣ አለው። ግሩማን አራዊት ቢጣሉንስ አለው። የአባታችን ፈጣሪ የት ሄዶ ይጠብቀናል አለው። ሄደው ተክሉን ጎብኝተው እሸት በልተው ውሃ ሊጠጡ ወደ ወንዝ ወረዱ። ቃየል ታላቅ ነውና አስቀድሞ ጠጥቶ ተነሳ። አቤል ተጎንብሼ ጠጣለው ሲል ደንጊያ አንስቶ አናቱን አለው። ሞተ። ገሎ ሲሄድ ጌታ በደመና ሆኖ አይቴሃሎ አቤል ሁከ ኦ ቃየል ሆይ ወንድምህ አቤል ወዴት ነው አለው። አናቃቢሁ ለአቤል እኔ የአቤል ጠባቂ ነኝ አለው። ለመይኮንከ አቃቢሁ ለምን ትቀተልኮ ጠባቂውስ ባትሆን ለምን ገደልከው ብሎታል። አንድም አዳም አይቴሃሎ አቤል ሁከ ኦ ቃየል ወንድምህ አቤል ወዴት ነው አለው። እኔ የወንድሜ ጠባቂ አይደለሁም አለው። ተጠራጥሮ እየፈለገ ቢሄድ በአፉ እንደተደፋ ሞቶ አገኘው። እያለቀሰ መኑ ቀተለከ አቤል ወልዴ ልጄ ማን ገደለህ አለው። ወንድሜ ቃየል ገደለኝ ብሎ በድኑ ሬሳው ተናግሯል። አንድም ከራሱ ከቃየል ልብስ ላይ ተፈንጥቃ የወደቀች ደም ቃየል ሆይ የቀተለኒ ወንድሜ ቃየል ገደለኝ ብላ መስክራበታለች። አቤል ማለት በግ ደመና የዋህ ማለት ነው። የወንድሙን ክፋት እያወቀ በየዋህነት ተከትሎታልና። ይሩቱ ለሴት የቸርነቱን ዋጋ የምታሰጭው አንቺ ነሽ። አቤል ከሞተ በኋላ አዳምና ሔዋን 14 ሱባኤ በአቤል ሞት ምክንያት አዝነው ከሩካቤ ሥጋ ተከልክለው ይኖሩ ነበር። መልአኩ መጥቶ አዳምን አቤል ወልድከ ተሳለመ ዕፀዊሃ ለገነት ልጅህ አቤል ጸደቀ ገጸ እግዚአብሔር አየ አለው። ከዚህም በኋላ ሔዋንን በግብር አወቃት፣ ሴት ተወለደ። ሴት ማለት ቸር ምትክ ተክለ አቤል የአቤል ፈንታ ማለት ነው። አክብር አባከ ወእመከ እናትና አባትን አክብር የምትል ሕገ ኦሪት ወደፊት እንደምትሰራ በልቡናው ተገልጾለት እናት አባቱን አክብሮ ጦሮ አገልግሎ የቀበረ እሱ ነውና ለሴት የቸርነቱን ዋጋ የምታሰጭው አንቺ ነሽ አለ። ወምግባራቲሁ ለሄኖክ የምግባር ስልቱ ብዙ ነውና ምግባራቲሁ አለ እንጂ ምግባሩ ሲል ነው። ለሄኖክ የምግባሩን የትሩፋቱን ዋጋ
ዋጋ የምታሰጨው አንቺ ነሽ። ወእም ቅድመዝ ነገር ተከብተ ሄኖክ አልቦ ዘአይመረ በኀበ ተከብተ ይላል። ሄኖክ በዚህ ዓለም 365 ዘመን ኖሮ ይህ ዓለም ካልተዉት አይተውም ካልጠገቡትም አይጠገብም ብሎ ቤቱን ንብረቱን ለልጁ ለማቱሳላ አውርሶ ሄዶ በእግረ ገነት ወደቀ። በምግባር በሃይማኖት በትሩፋት እግዚአብሔርን ደስ ቢያሰኘው ከረዓት ከፍዳቸው ከግብራቸው ጠብቆ ከዓይነ ሞት ሰውሮ በገነት አኑሮታል። ምነው አሁን ወአልቦ ዘአይመረ በኀበ ተከብተ ብለን አልነበረም ቢሉ ከዚያው በምስራቅ ወይ በምዕራብ በሰሜኑ ወይ በደቡብ አልታወቀምና ሄኖክ ማለት ሐዲስ ማለት ነው። አዳም ዕፀ በለስን በልቶ ብልየትን እርጅናን እንዳመጣ ሄኖክ ከምግብ ተከልክሎ ጾሞ ህዳሴን አምጥቷልና ከአቤል መስዋዕት የሄኖክ መስዋዕት ይበልጣል። አቤል መስዋዕት ቢሰዋ ምን ተጠቀመ ሳይል ሄኖክ መስዋዕት ሰውቷልና ሞት እንዳለ በአቤል ትንሣኤ እንዳለ በሄኖክ ታውቋል። በአቤል አፍርሆሙ ወበሄኖክ አንቅሆሙ እንዲህ ታቦት እንተኖ በዘባቲ ድነ ምኩይ አይ ኖህ ከማየ ስራዌ ከማየ ድምሳሴ ዳነብሽ መርከብ አንቺ ነሽ። ጌታ ኖህን ማየ አይህ የማዘንብ ነኝና መርከብ ስራ ብሎታል። በምን ያህል ዘመን ታዘንባለህ አለው። በ120 ዘመን አለው። ሞላልነቱን 300 ወርዱን 50 ቁመቱን 30 ክንድ አድርገህ 10 ክንድ ሰርተ ደርብ 10 ክንድ ሰርተ ደርብ ስራለት። ወዘአሐቲ ተርፈተከ አንዲ ስትቀርህ መስኮት አውጣለት። 3 እርከን አብጅለት በብረት እያያያዝ በኖራ እየለበጥ ስራ ብሎታል። ወዲያው ወአቀመ ዕፀዊሃ ለገነት ይላል። ፈጥኖ ፈጥኖ የሚያድግ እንጨት በመላእክት አጋዥነት እየተከለ ይሰራ ጀመር። ሲሰራ 7 ትካት መጥተው ኖህ ምን ትሰራለህ አሉት። ጌታ ማየ አይህ የማዘንብ ነኝና መርከብ ስራ ብሎኝ እሰራለሁ አላቸው። በምን ያህል ዘመን አዘንባለሁ አለህ አሉት። በ120 ዘመን አላቸው። በል አንተ ጥቂት ነህ፣ በዚያውም ላይ አርጅተሃል ጃጅተሃል፣ ስራ። እኛ ግን 100ውን ዘመን ተጨዋውተን ስቀን ተሳልቀን ዘፍነን አጨብጭበን ተደስተን በ20ው ዘመን እንሰራለን ብለው እየዘበቱበት ሄዱ። እሱም በ2 ሁልቆ ኢዮቤልዩ ሰርቶ ጨርሷል። ሲጨርስ ጌታን ምን ላድርግ አለው። ከሚበሉ 7 ከማይበሉት 2 ሴትና ወንድ ይዘህ ግባ ብሎታል። እንደምን ሆነው ይሰበሰቡልኛል አለው። መጥቅ ምታ ነጋሪት ምታ ይሰበሰቡልሃል አለው። መጥቅ መጥቶ ተሰብስበውለታል። አንድም መልአኩ በነፋስ አውታር እየሰበሰበ አስገብቶለታል።